ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን ረፈዳችሁ። ይህ ዳሎል ስፖርት ኢትዮጵያ የዩቲዩብ ገጽ እንዲሁም የቲክቶክ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። ዛሬ ቀን 9 ሰዓት ተኩል በማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ በ198ኛው ጨዋታ ይገናኛሉ ማለት ነው። ማንቸስተር ዩናይትድ የባለፈውን ጨዋታ ማለትም በኢቲሃድ 3-1 መረታቱ የሚታወስ ነው። ይህንን የተጫወተውን ጨዋታ የተሸነፈበትን ለመበቀል ደጋሚ ዛሬ በቲያትር ኦፍ ድሪምስ ህልሞች ሁሉ እውን ወደሚሆኑበት ኦልድ ትራፎርድ ሜዳ በመሄድ ሲቲ ዩናይትድን ይገጥማል ማለት ነው። ጨዋታውን 127 ጊዜ ጨዋታ አድርገዋል ማንቸስተር ዩናይትድ ከማንቸስተር ሲቲ። ማንቸስተር ዩናይትድ ጨዋታውን በብዙ በማሸነፍ የበላይነት አለው። 57 ጨዋታ ደግሞ አቻ ወጥተዋል ማለት ነው። በማንቸስተር ዩናይትድ በኩል የማይሰለፉ ተጫዋቾች አሉ። እነሱም ያው ማቲስ ዴሊት እና ሚስተር ማዝራዊ እነዚህ የመሳሰሉ ተጫዋቾች አይሰለፉም ማለት ነው። ሌሎቹ ለጨዋታው ብቁ እንደሆነ ተነግሯል ማለት ነው። በሲቲ በኩልም የተወሰኑ ተጫዋቾች ለጨዋታው እንደማይደርሱ ተነግሯል ማለት ነው። ማይክል ካሪክ ይህንን ጨዋታ አሸንፈን ወደ ቀድሞ አቋማችን መመለስ አለብን ሲል አስተያየቱን ሰጥቷል። ፔፕ ጋርዲዮላ ማንቸስተር ዩናይትድ አሰልጣኝ ሲቀይር ምን እንደሚፈጠር አይታወቅም ሲል ተናግሯል ማለት ነው። ይሄ ማለት ማንቸስተር ዩናይትድ አሰልጣኝ ሲቀይር በአዲስ ሞራል እና በከባድ ሞራል እንደሚመለስ ነው የተናገረው ማለት ነው። ፔፕ ጋርዲዮላ ጨዋታውን አሸንፎ ከመሪው አርሰናል ያለውን ውጤት አስጠብቆ ለመቀጠል ይፈልጋል ማለት ነው። ዩናይትድም ከሻምፒዮንስ ሊግ መውጣት አይፈልግም ማለት ነው። ያው ቶፕ 4 ሆኖ ለመጨረስ እቅድ አለው። ይህ ጨዋታ ልክ 9 ሰዓት ተኩል ሲሆን ሲል በኦልድ ትራፎርድ ሜዳ ጨዋታቸውን ያደርጋሉ ማለት ነው። ውድ የቻናል ቤተሰቦች የዩቲዩብ ገጻችንን እንዲሁም የቲክቶክ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። አዳዲስ እና ትኩስ መረጃዎችን ለማድረስ ምንጊዜም ዝግጁ ነን። መልካም ቀን ተመኝንላችሁ።